ሰላም ቤተሰብ ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እና አንዳንድ ነገሮች ልንገራችሁ ብዬ ነው። የሚገርማችሁ ነገር ማለት ነው ቀኔ ደርሷል። ኮንትራቴ እያለቀ ነው። 4 ወር ቀረች። ግን ማለት ነው በጣም ጨንቆኛል። በጣም ጨንቆኛል። ምክንያቱም ቀኔ ያለቀ ግን እንዴት ነው የሚሄደው ወደ ሀገሬ ማለት ነው። ምንም ነገር የገዛሁት ነገር የለም። እዛም ሄጄ ደግሞ ራሱ ብርም የለኝም። ማርያምን ብር የለኝም፣ ገንዘብ የለኝም። በቃ 2 ዓመት ሰራሁኝ ግን ምንም ነገር የለኝም። አንድ ምንድነው ተመስገን የምለው ነገር እግዚአብሔር ግን ክብር ምስጋና ለሱ ይሁን። ልጆችን እያስተማርኩ ነው። ያው እንግዲህ በአዲስ አበባ ኑሮ ታውቁታላችሁ። የአዲስ አበባ ኑሮ ትምህርት ቤት ራሱ የሚከፈለው አዲስ አበባ ላይ በጣም እንጃ ማለት በጣም ኦቨር ነው። በጣም ማለት ነው ከምንም በላይ ቤት ኪራይ አለ፣ አስቤዛ አለ፣ ሰራተኛ አለ። እሱ ሆኖ አላውቅም ብቻ በእግዚአብሔር ስም በጣም ተጨነቀኝ። ማርያምን ማለት ያው ልጆችን ደግሞ ግዴታ አጋዥ ያስፈልጋል። እኔ ጥያቸው ስለወጣሁኝ ያው የተሻለ ኑሮ እኖራለሁ ብዬ ነበር ያሰብኩኝ። ግን አገሬ ላይ ሆኜ ብሰራ ይሻላል። ምክንያቱም ምንም ነገር የተቀየረ ነገር የለም። ምንም ነገር ማለት ነው ምንም ማርያምን ምንም እና ቀን የደረሰች አለቀች። ግን በጣም ከብዶኛል። ደግሞ ለልጆች ቁርስ እየሰራሁኝ ነው። በጣም የከበደኝ ማርያምን ምን ብዬ ልንገራችሁ? በእግዚአብሔር ስም ምን ብዬ ልንገራችሁ? እንዴ እናንተ ሁላችሁም ግን እንደዚህ ናችሁ? 2 ዓመት ሰርታችሁ ስትጨርሱ የሆነ የሚያስጨንቅ ነገር አለው እንዴ? ያስጨንቃል እንዴ? በእግዚአብሔር አምላክ በጣም የጨነቀኝ። በጣም ፈርቻለሁ። የሆነ ውስጥ ይጨናነቃል፣ ውስጥ ይረበሻል። በቃ አላውቅም። በስመ አብ ወመንፈስ ቅዱስ አሐዱ ግራ ገብቶኛል እላችኋለሁ። ግራን የገባኝ ሁላችሁም ግራ ተጋብታችኋል እንደኔ። በቃ ማለት ቀናችሁ አልቆ ደርሶ ማለት ነው። መሄጃ ቀናችሁ ሲደርስ እንዴት ነው የምትሆኑት? እንዴት ነው እስኪ ንገሩኝ በእግዚአብሔር። በጣም ጨነቀኝ። በቃ ልቅር የሚል ነገር መንፈስ አለ። በቃ የሚያስጨንቅ መንፈስ አለ ማለት ነው። መቀጠል ደግሞ አልፈልግም እዚህ ቤት ማለት ነው። በጣም ትንሽ ከባድ ነው። በጣም ከባድ ነው ከምንም በላይ ማለት ነው። እና መቀጠል እፈልግ ነበር። ግን ከዚህ ደግሞ እዚህ አንደኛ ሀገሩ ያለሁበት ሀገር በጣም ጥሩ አይደለም ለኔ። በቃ ሲኦል ለሆነብኝ ማለት ነው ያለው። እኔ እንጃ ብቻ ለኔ በጣም መጥፎ ነው። በቃ አልተመቸኝም በነገራችን ላይ። እና ለዛ ነው አሁን ከዚህ መውጣት የምፈልገው ማለት ነው። ሌላ ሀገር በሆን እሰራለሁ። አንድ ቢሉኝ ወደ ሌላ ሀገር እንዴት አድርጌ ልቀይር እላለሁ። ሀገር ልቀይር እፈልጋለሁ። እዚሁ ሆኜ ግን ቤት መቀየር አልፈልግም። ተመቀየር ቤት እዚሁ ቤት ብሰራ ይሻለኛል። ግን እዚህ ቤት መስራት አልችልም። እዚህ ቤት ደግሞ ማለት ነው። ሁለተኛ አገር ቤት ገብቼ ከዛ ደግሞ ወደ ዱባይ ቢሄድስ ብዬ አስባለሁ። በቃ አላ የተምታታ ነገር ነው። በቃ በጭንቅላቴም በልቤም ያለ በቃ ተምታታ። ጠዋት ማታም ሳስበው ቀኑ እያለቀ ነው። ግን እኔ በጭንቀት ልፈነዳ ነው። ማርያም በጭንቀት ልፈነዳ ነው። በእግዚአብሔር እናንተም ጋር ነው እንደዚህ አይነት ነገር ስሜት የሚሰማችሁ ቀናችሁ ሲያልቅ? በእግዚአብሔር ስም ኧረ እኔ ተጨናነቅኩ። ኧረ ልፈነዳ ነው። በእግዚአብሔር ምን ልሆን ነው እንዴ? ማለት ኮንትራቱ ባለቀ እያልኩ ነበረ። ግን አሁን እያለቀ ሲመጣ ግን በጣም ተጨነቅኩኝ። ሴትዬ ግን እንድወጣ አትፈልግም። እሷ እዚሁ ቀጥይ እጨምርልሻለሁ ደሞዝ ምናምን ብላለች። ግን እኔ ደግሞ ከእሷ ጋር መስማማት ትንሽ ይሆናል። በቃ እንደምታውቁታላችሁ። በተለይ በአረብ ስደት ያላችሁት ታውቁታላችሁ። እና በጣም ጨንቆኛል። ምን ትመክሩኛላችሁ? በእግዚአብሔር የሆነ ነገር በሉኝ እስኪ ቢያንስ እንኳን አንዳንድ ሰው እኮ ሲመክር ራሱ ጥሩ ነው። ማርያም በጣም ከብዶኛል። ቁርስ እየሰራሁ ነው። በጣም ግራ ገባኝ እላችኋለሁ። እናንተ እንደ ሁሉም ቦታ ነው ግን ጭንቀት ያለ ማለት ነው። እኔ ብቻ ነኝ የምጨናነቀው። እንዴ ለምን አለቀ ደግሞ ብልና እኔ ደግሞ አሁን መቼ ነው የሚያልቅ እያልኩ ቀኑን እየቆጠርኩ ነበር። ቀኑን እየቆጠርኩ መቼ እንደሚያልቅ
ዛሬ ባለቀ ነገ ባለቀ እያልኩ ነበር። አሁን ደግሞ ሲያልቅ ደግሞ ግራ ገባኝ አልኳችሁ። ግራ ገባኝ። እዚህ ጋር ለልጆች ቁርስ እየሰራሁ ነው እና እዚህ ጋር ቁርስ እየሰራሁ ነው ልጅ። ይሄ ደግሞ እናወራቸዋለሁ እና ጨነቀኝ። ምን ላድርግ? እዛ አልቀጥልም መቼም። አሁን ከዚህ የሚወስደኝ ሰው ባገኝ ወደ ዱባይ ቀጥታ እገባለሁኝ። ከዚህ ወደ ዱባይ መሄድ ፈልጋለሁኝ። ግን ማለት ነው ሳስበው ብዙ ሰዎች እዚህ የምትከፊውን ብር ለምን ሄደሽ እዛ ሄደሽ የሲኦሲ ከፍለሽ እዛ አሁን ግዴታ ደግሞ ወደ ሀገር ትገቡ ደግሞ ግዴታ ደግሞ አሁንም መማር አለባችሁ። ወደ ሀገር ገብታችሁ አሁንም ፕሮሰስ ጀምሩ መማር አለባችሁ። እኔ እንደ እድል ሆኖ ስመጣ ምንም ነገር የተማርኩትን ነገር የለም። ዝም ብዬ ነው የመጣሁት። ብዙ ብርም አላስከፈለኝም። ሰው 40,000 50 ምናምን 60,000 ምናምን ከፈልን ይላል። እኔ ግን 12,000 ብር ብቻ ነው ከፍዬ የመጣሁኝ ስመጣ። እግዚአብሔር ተመሰገነ ይሁን። የመጣሁኝ በደላላም አይደለም በኤጀንሲ ነው። ዋናው ኤጀንሲ ነው ሄድኩኝ። ያው ብቻ ራሴ ሆነ ሁሉን ነገር የጨረስኩ አሻራውንም ምኑንም ራሴ እየሄድኩኝ ማለት ነው። እዚህ ቦታ እየተባልኩኝ እነሱ ጠቁሙኛል። ራሴ እያፈላለኩኝ ራሴ ሄጄ የጨረስኩኝ ማለት ነው። አሁን ስሄድ ግን እንደዛው ነው የምጀምር። ግን የሲኦሲ ሲኦሲ መማር አለብኝ ግዴታ ማለት ነው ብለውኛል። በአሁኑ ስትመጪ ግን ሲኦሲ መማር እንትን አለብሽ ግዴታ አለብሽ ብለውኛል። እና ሲኦሲ መክፈሌ ስለማይቀር አንደኛ ሄጄ ልጆችን አይቼ ወዛው ሲኦሲን ተምሬ በቃ ጥናቢት 3 ወር ቢፈጅ ነው። ከዛ በላይ አይፈጅም መቼም አላውቀውም ስለማላውቀው ማለት ነው። 3 ወር ይፈጃል እንዴ? እስከዛ ድረስ ከልጆች ጋር ብዬ መቀመጥ ማርያምን ማለት የልጆችን ቢያንስ ናፍቆታቸውን እንትን ይላሉ ማለት ነው። እነሱም ቢያንስ ከዛ በኋላ ወደ ዱባይ እግዚአብሔር ከቀመኝ ወደ ዱባይ እቀጥላለሁ። ምክንያቱም እዛ መቀመጥም አልፈልግም። ምንም ነገር የለኝም። ልጆችን ደግሞ ግዴታ ማስተማር አለብኝ። ካልተማሩ ከባድ ነው። አስባችሁታል? በአሁኑ ጊዜ ትምህርት ያስፈልጋል ልጆች ማለት ነው። እና ከዚህ ታገኘው ቀጥታም ታገኘው ወደዛው ወደ ዱባይ ሄዳለሁ ብዬ አስቤያለሁ። ምን ትመክሩኛላችሁ? የሆነ በቃ ውስጤ ተጨናንቋል። በእግዚአብሔር የሆነ ነገር በሉኝ እስኪ። ግራን የገባኝ ሀገር እንዳልገባ ምንም ነገር ምን ይዤ ልግባ? የሚገርማችሁ በጣም የማጣመው ጫማ ራሱ የለኝም፣ የምቀይረው ልብስም የለኝም። አልገዛሁኝ ሻንጣ በቀደም የዛሬ 3 ወር አካባቢ ግዢልኝ ምናምን ስላት ቆይ ስቴጅ ነው የምትገዢ እኔ እገዛልሻለሁ ምናምን አለችኝ ማለት ነው። እና ልብስ ሰታኝ ነበር እንዳለ ልብሱ። የሚገርማችሁ ነገር እንዳለ ሱሪ ነው ታይት ነው፣ በቃ ታይት ነው እንዳለ ማለት ነው። እሱ ደግሞ መልበስ ራሱ ዝም ራሱ እየተጨናነኩ ነው የምለብሰው፣ ግድ ነው ወደ ነው የምለብሰው። እሱንም ተነሱም ደግሞ በዛው ቀንሱልኝ ሆኖ ማለት ነው። እሱም ተጣለ፣ ሁሉም ነገር ተጥሏል። አሁን ሰሞኑን ማለት ነው ጠለቻው። ምንም ነገር የለም ቤት ውስጥ የሚለበስ ልብስ የለም። ማርያምን ምንም ነገር የለም በእግዚአብሔር ስም። እና ግራ ገባኝ። ምን አባት ይላርጋራው ምን ልሆን እንደ ሁላችሁ እስኪ በእናታችሁ ሆነ መልኩት የምታውቁት ሰው ካለ ደላላ ምናምን እንደዚሁ ከዚህ ወደዛ የሚወስድ ሰው ካለ እስኪ አስተዋውቁኛ። እስኪ ኮሜንት ለጻፉልኝ በእናታችሁ እሺ። እና እዚህ ጋር አሁን ቁርሴንም ጨረስኩኝ። ልጁ እየጋገርኩ ነበረ፣ ግን ምንም በአጋጣሚ እንትን የለም ነበረ። ቸኮሌት ግን ማር አድርጌለት ማለት ነው። ማር እየቀባሁለት ነው። ብዙም አይደለም እቃው፣ ግን ቀለል አድርጌ ነው የምቀባው። እና እንደ ውዶችዬ በእግዚአብሔር አረ የሆነ ነገር ንገሩኝ። በእግዚአብሔር ማርያምን የሆነ በቃ ጭንቀት አለ፣ ጨነቀኝ። በእግዚአብሔር ስም በስመ አብ ምን ልሆን ነው? ለምን መጣሁ እያልኩ ነው ራሱ ማለት ነው። ማለት ይጨንቃቸዋል እንዴ? ለካ እንዴ ያስጨንቃል እንዴ? ስንመጣ መጨነቅ፣ ስንሄድ መጨነቅ። ምንድነው ጉዱ? ምን አይነት መንፈስ ነው ያለ እዚህ ሀገር እንዴ? በስደተኞች ላይ እየተላከ መንፈስ አለ። ማርያምን የመህር ጭንቀት፣ የመቅረት ጭንቀት። በቃ ወሬ ስደስ ደግሞ ወሯ ለምንድነው አደርሰው የሆነ የወሩ ጭንቀት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይሄ የማይረባ መንፈስ እንደ የተመታ ይሁን። ሁላችሁም እንደኔ የተጨነቃችሁ ግን መስማት በጣም ከባድ ነው። አዎ ይጨንቃል አውቃለሁ። ለምን አይጨንቃችሁም? እኔ ብቻ ነው እንደሚጨንቀኝ ሁሉንም ነው እንጂ። እና በቃ ጨነቀኝ። ኧረ ግራ ገባኝ። ማርያምን ግራ ገባኝ። እግዚአብሔር ስም ምን ልሆን
አንቺም ሳንሽን ይዘሽ መጣሽ ውዴ። ቆይ መጀመሪያ የወንድምሽ ቅደምና ከዛ ላንቺ ደግሞ ተግሬልሻለሁ። የልጅ ትንሿ እንደ ትንሽነቷ ላንቺ እንኳን አማርም አላደርግም። ለነገሩ ዝም ብለሽ ቢዩ ነይ ታሊ ሉሉ ታሊ ላይ ሹፍ ግዳዱ ኩቲ ሱራ ኩሊ አፉን ይነድ ታየሽ ይበላሻል ማርያም እና እንደዚህ ነው። እስቲ ምን ትመክሩኛላችሁ? አረ ሰዎች አረ መላበሉ በእግዚአብሔር ግራ ገባኝ፣ ጨነቀኝ፣ ማርያም ጨነቀኝ። ልሄድ በዙም ታገኘው በዙ እቀጥላለሁ ማለት እዚህ ሳይሆን በዙ መልሽ ሌላ ስደር ደግሞ ይዳችኛው ምዳም ደግሞ እንደቀር እንዳይላት ይሷ ነው። አረ ወይኔ አረ ፈጣሪ ወይ አረ ወይኔ ምን ሆነ እግዚአብሔር ስም እና እንዲያርጌ ጨርሻለሁ እላችኋለሁ። ልጅ ቁርስ ነው እና የሆነ ነገር እስኪ ንገሩኝ እስኪ